ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን የ12ኛው አፍሪካ ዋንጫ የወጣቶች አፍሪካ ዋንጫ ያው ኢትዮጵያ እንደመዘጋጀቱ ያው ብዙ ትኩረት ተሰጥቶታል። ፕሪሚየር ሊግ ተቋርጧል ለ3 ወር ከዛ በላይ ስቴዲየም መሬቱ ሳሩ እንደገና ነው እንደ አዲስ የተሰራው። በጣም አሪፍ ነበር ሜዳው። ያው አሰልጣኝም ከፈረንሳይ ሀገር መጣ ጋርዚያቶ እና በቃ በጣም ትኩረት ተሰጥቶት ነበረ። ህዝቡም ያው ማለት በደንብም በሚዲያዎች በደንብም ስለተናገሩ በቃ ህዝቡም እንዳለ ስሜቱ በጣም ነበር ደስ የሚለው። በጣም ነው ሰፖርት ያደረገን ህዝቡ። ያው 6 ወር 3 ከመስከረም ጀምሮ ነው ቲሙ ቡድኑ የተዘጋጀው። በቃ ምርጫ ጥሪ የቀረበልን መቼ መሰለ በቃ መስከረም ሊገባ ሲል ብቻ ሁላችንም በየክለባችን እንትን መጣለን ደብዳቤ። የተመረጡ 44 ተጫዋች ነበር የተመረጠውና በዛን ሰዓት 44 ተጫዋች ውስጥ እኔ ተመርጫለሁ። ትዝ ይለኛል ከመብራት ኃይል እኔ ብቻ ነኝ የተመረጥኩት። ዮርዳኖስም አለ መሰለኝ። ምክንያቱም የዛን ሰዓት እኔና ዮርዳኖስ ቻይና የሻው እንትን ነበርን ታዳጊ ቡድን ደብረ ዘይት እየተዘጋጀን ነበርና ትዝ ይለኛል ጋርዚያቶ መጣና አየኝ የወዳጅነት ነበረን ከፀሐይ ግባት አይቶኝ በቃ አስጠራኝና በጣም አደነቀኝ ምናምን። በቃ ግን ኳስ መልቀቅ አለብህ አለ። በጣም ብዙ ትይዛለህ አለኝ። በጣም አደነቀኝና ውድድሩ ሲያልቅ እናንተ ዛምቢያን አሸንፋችሁ ሲያልቅ እኔ ጋር ትመጣለህ ወጣት ቡድን አለኝ። ኦኬ ምናምን ብየው ከዛ እንዳጋጣሚ ደሞዝ ልቀበል ትዝ ይለኛል ኤልፓ ሄድኩኝ ማለት ነውና ሲሄድ ደብዳቤ ሰጡኝ። የዛን ሰዓት የቡድን መሪ የነበሩት ጋሽ ከበረ ደብዳቤ ሰጡኝና ከወጣት ቡድን ተጠርተ ነው ብለው ሰጡኝና አንተ ብቻ አይደለም የምትመረጠው ደያስም መስፍንም ይመረጣሉ አንተ ብቻ አይደለም ምን አላሉኝና በጣም እንደውም አሳዝነውኝ የወጣሁት በዛን ሰዓት። ምክንያቱም አነጋገራቸው በእኔ መመረጥ ቅር ያላቸው ነው የሚመስለውና በጣም ፊል አድርጌ ለምን እንዲህ ያሉ እኔ እናንተ ቤት ልጅ አይደለሁ ወይ እንዴት እንዲህ ይላሉ ምናምን። የእነሱ መመረጥ ሳይሆን አባባላቸው በጣም ደስ አይልም ነበርና ከፍቶኝ ተመለስኩ ወደ ደብረ ዘይት። አነጋገራቸው ደብረ ዘይት ስመለስ ደግሞ ለሞክሪያ ስነግረው እኛ ቡድናችን ሊረብሹ ምናምን አለ። ሞክሪያ ብቻ ነው እንደዛ ነበረ። ከዛ ዛምቢያን አሸንፈን ታዳጊ ቡድን ሲሸልስ ሲያልፍ እኔም ወደ እነሱ በቃ ከነሱ ጋር ሄድኩም ወደ ሲሸልስ። በሚገርም ሁኔታ ጋሽ ማን ነው ስማቸው ጋሽ አዳነ ተቀንሳል አለማየሁ አሉ። ሰው ሁሉ ነው የተገረመባቸው። ምናምን ከሰሱኝ ሁሉ። እኔ በጋርዚያቶ ከሰውኝ ፌዴሬሽን ጋርዚያቶ በግድ ነው እንትን ብሎ የመረጠኝና ከዛ በቃ ህዝቡ ምናምን ደስ ይላል። ዝግጅቱ ኬንያን የተዘጋጀ ነው። 15 ቀን ኬንያ ሁሉ ሄደን ተዘጋጅተናል። የሆነ ዩኒቨርሲቲ ውስጥ ተቀምጠን 3 ሳምንት 2 ሳምንት 5 የወዳጅነት ጨዋታ አደረግን ከተለያየ ክለቦች ጋር ናይሮቢ ላይ
እንደው በጣም ትልቁ ስቴዲየም ላይ ተጫውተናል። ትዝ ይላል 5-0 አሸነፍን። የኬንያውን ፖሊስ ነው ምናምን የሚባል ቡድን እኔ አንድ አገባው፣ ሚካኤል ያብራ 3 ጎል አገባ፣ አንዱን ሁሴን ሰማን አገባና 5-0 አሸነፍን። እና ኬንያ ራሱ ለመሄድ የነበረው ፍትጊያ በጣም ብዙ ሰው ነበረ እና 18 ሰው ስለሚሄድ ስለነበረ በስማም የነበረው ትግል በቃ። ከዛ ማታ ጠዋት ልንሄድ ማታ ነው በቃ የተቀነሱ ልጆች የተነገራቸው እና በቃ በጣም ነበር የሚያሳዝነው። ሸበሌ ነበርን። ከዛ ስንመለስ ኢትዮጵያ ሆቴል ገባል። ከዛ ኢትዮጵያ ሆቴል እንደገና ውድድሩ እስከሚደርስ እዛ ተቀምጠን ተዘጋጀን። በስማ ከትሬኒንግ በጣም ከባድ ነበር በጣም። ከዛ ውድድሩ ሲጀመር ደግሞ የህዝቡ ወይኔ በስማ በቃ ደመቀ። ቤተክርስቲያን ስንሄድ ካህናቶች ጸልዩልናል፣ ምዕመናን ያበረታቱናል፣ የእመቤታችን የገብርኤል እየሰጡ ያበረታቱናል። ትዝ ይለኛል አንዴ እንጦጦ ማርያም ሄደን ተጸልዮልናል ሁሉ በቃ የሚቀጥለው ጨዋታ ይቅናችሁ ምናምን ብለው ምናምን በቃ ጋርዚያቱን ቤተክርስቲያን ይዞን ይሄዳል። በቃ አይቶ በቃ ኢትዮጵያን ነገር በጣም ቤተክርስቲያን ይዞን ይሄዳል። ያው ግን ጾም እንዳጾሙ አለን። ጾም አስቆመን። ጾም ሲያስቆመን ታዲያ ያሬዳ በጀ እኔ ጾሜን አላቆምም ብሎ በድብቅ የሚመጣው ምግብ አንድ ላይ ነው። ስቴኩም ምኑም እና ያው የስቴኩም የአሩስቶም ምኑም መረቅ እንግዲህ ሁሉንም ይነካል እሱ። ስጋውን ያነሳና በመረቁ ያበደውን ምግብ ይበላል። ያሬድ በጣም ነበር የሚያስቀን ምግብ ላይ በቃ በያሬድ እኔና ሚካኤል ያብራ መሳቅ ነው። ሳዳትና ደግሞ ሁሴን ሰማን አሉ። አንድ ቀን ሁሴን ሰማን አትልጅ አትረብሽ እመታለሁ አለው ሳዳትን። እስቲ ወንድ ሲለው ድፍን ድንች አመጣና አነሳና ፊቱን መታው። ጉልበተኛ መሆኔ ነው አለ ሳዳት። ማይ በቃ እንዲህ ባባል ይጀራ በጣም ብዙ የሚያስቅ ያሬዳ በጀባ ስታየው ምን ታይኛለህ ይላል። ሽብር ነው በቃ። ስቴኪንጉን ጨረሰው ፈቅ ጥርሱን ቦርቡሮ አሰፋው። በቃ ደስ ይል ነበር ምግብ ቤት ምናምን። ያው ዲሲፕሊን ነው በጣም ስንበላ ምግብ ሁሉም እኩል ነው የሚጀምረው። ስታርት ይላል ጋርዚያቶ እኩል ነው የምንጀምረው። በቃ ምግብ ይሄ እንደ ድሮ በ2 ሰዓት መብላ ምናምን ቀረ። በጣም ብዙ ነው የምትበሉት እናንተ አለ። በጣም እዚህ ሀገር ብዙ ነው የሚበላው አለ። እንዴ በአንድ ሰዓት ትንሽ ነው ብሎ ፖርሽኑን ቀንሶ በቃ እየራበን እኛ አልለመድንም። እየራበን ወተን በቃ ፍርፍር ምናምን ተደብቀን ወተን በልተን እንመጣለን ምናምን። ከቤት ደግሞ ወይ በሳህን ምናምን እናስመጣለን ሆቴል ድረስ ደብቀው ያመጡልናል ምናምን በቃ። ምክንያቱም ያቺን ትንሽ ምግብ አልለመድንም በቃ አልቻልንም በቃ። እና ቫይታሚን ነው የምንወስደው የነበረው ምናምን በቃ። አንድ አይነት ነው የምንለብሰው። ስንወጣ አንድ ላይ ነው። 11 ሰዓት ላይ ያው ለንደን ካፌ ምናምን እሑድ ደግሞ ሶዶሬ ምናምን እያልን በቃ አብረን ነው በቃ። አንለያይም። ቤተሰብ የለም፣ ገርል ፍሬንድ የለም፣ ምንም በቃ የለም በቃ። ውድድሩም ጀመረ። ከካሜሮን የጀመርነው አንድ በስማም ህዝቡ ይገርማል። ህዝቡ ከስቴዲዮም ከሆቴል ጀምሮ ባንዲራ የያዘ ሰው፣ የሆቴል ሰራተኞች ምናምን አሸኛኘት። ስቴዲየሙ ድብልቅልቅልቅ በባንዲራ በስማ የህዝብ መዝሙር ሲዘመር በቃ ያስለቅሳል። በቃ የነበረው ነገር እድለኛ ነኝ እዛ ነገር ውስጥ ዛው ቲም ውስጥ በመኖሬ ነበረና ካሜሮንን 1-0 ተሸነፍን። ባለቀ ሰዓት ሚካኤል ያብራ ተከላካዮቹን አልፎ በረኛውን አልፎ እንደገና ሌላ ተከላካይ ልድገም ሲል የመጣውን ተበላሸበት። በቃ አዘንን በጣም። ህዝቡ አበደ። ምን አስቦ ነው አለ ሚካኤል ያብራ ራሱ በቃ ቤንች ስለነበረ እሱ በቃ አላመነበትም ቤንቹንና ያስገርም ነው። እኔን ነው ቤንች ያደረገኝ ለማስባል ነው እሱ ያን ሁሉ ያደረገው። በቃ 1-0 በሚቀጥለው ጨዋታ ከግብጽ ነበርንና በቃ የሙሽረት አድርገን 2-2 አለቀ ጨዋታው።
ባለቀ ሰዓት 2-2 እያለና አሹ ፔናልቲ አግኝታ ባለቀ ሰዓት ሰዓተችው። ወይኔ ህዝቡ ኩሽ በቃ ህዝቡ በቃ ምንድን ነው የሚባለው? በቃ ጸጥ አለ። በቃ እኛ አለቀስን ቤት ላይ ስናለቅስ ትዝ ይለኛል። ሂሩት ገብረ አምላክ ስታባብለን እያለቀሰች እሷ አሹም አለቀሰች በጣም በነጋታው ሙድ ተያዘባት እንጂ እና በቃ ከዛ የሚቀጥለው ጨዋታ የግድ 1 ነጥብ አለን። የሚቀጥለውን ጨዋታ እኛ ማሸነፍ አለብን በሰፊ ጎል። ከዛ ሌላው ደግሞ ካሜሩንና ግብጽ መሸናነፍ አለባቸው። ከዛ በፊት ካሜሩን ከግብጽ ሲጫወቱ በቃ የሚያስቅ በቃ አቻ ወጥተው አብረው ተያይዞ ለማለፍ መሀል ሜዳ ሲቀባበሉ ህዝቡ በቃ ጥሶ ገባ ህዝቡ። በቃ ጨዋታው ተቋረጠ ምናምን። በኋላ እኩል ሰዓት ላይ አበበ ቢቂላና እኛ አዲስ አበባ ስታዲየም እንዲደረግ ተደረገ። እነሱ አበበ ቢቂላ፣ እኛ አዲስ አበባ ስታዲየም። እኛ አዲስ አበባ ስታዲየም ማነው ስሙ ደቡብ አፍሪካ ጋር ነበርን። 4-1 አሸነፍን። አሹ ካሰች በቃ አሲስት አደረገች፣ አገባች። በስመ አብ ድብልቅልቅ አለ። እዛ ደግሞ ከግብጽ ካሜሩንን አሸነፈ። እኛና ግብጽ ተያይዘን አለፍን። አርጀንቲና የዓለም ዋንጫ ማለፋችን አረጋግጥን። ለምን 4 ስለሚያልፍ 4 ሴሚፊናል ቡድኖች እኛ ግብጽ፣ ጋናና አንጎላ አለፍን። በስማ ስቴዲየሙ ድብልቅልቅ አለ። በቃ አገሩ ተደበላለቀ። በየሁላችንም ቤት ጭፈራ፣ ሁላችንም ቤት ጎረቤቶች እየመጡ እኔ ራሴ ማታ ስለውል ቤት እናቴ ኢትዮጵያ ሆቴል መጥቼ ነበር እየጨፈርኩ ከህዝቡ ጋለች። አባቴ ደግሞ በቃ ህዝቡ ከስቴዲየም ሲወጣ የሚያቀኝ ሰው አይቶ በቃ ያለማይ ዲሳሳ አባት ምናምን ብለው በቃ ሲያቅፉኝ አለቀስኩ አለ። በቃ በደስታ ደስ ብሎኝ አለ። በቃ እና እሱ እንኳን ልጅብ እያለው ኳስ ተጫዋች እንደሆን በቃ ብዙ ሲጠር ስለነበረ ብዙ ያም ነው ያስለቀሰው። በቃ ሀሳቡ ማለት ተሳካለት። በቃ ያው ይሄን በማየቱ ደስተኛ ነውና ለዛ ከዛ በጎረቤት ሁሉ መጥቶ በቃ እንኳን ደስ ያላችሁ ጭፈራ ነበር አሉ። ሁላችንም ቤት ሲደወል እንደዛ ነበር። በቃ እና በቃ ማይረሳ የሚቀጥለው ጨዋታ እንትን ነበረ ለዋንጫ ለማለፍ ከማን ነው ስሙ ከአንጎላ የአንጎላ ቀን በፊት በጣም ተጫዋቹ ደክሞታል ሁሉ ትሬሊንጉ ከባድ ነበር። አይጋር ዘያቶ በጣም እና አቅም አጥቷል። እና ተጫዋችም ቅያሪ ያስፈልግ ነበር። ቅያሪ ያስተ እኔም ራሴ በቃ ተቀይሬ ነው የምገባ የነበረው። በጣም ጥሩ ነበር የምንቀሳቀሰው። የዚህ ቀን ጨዋታ እኔ ቋሚ ተሰላፊ መሆን ነበረብኝ። ምክንያቱም ልጆች ደክሟቸዋል። እንትና ምክንያቱም ፍልዋ እንትን ገባ ሳሙና ተብሎ ገባ። እንግዲህ በዚህ ድካም ላይ ምናምንና በቃ 5-2 ተሸነፍን አዲስ አበባ ስቴዲየም በህዝባችን ፊት። እና ትዝ ይለኛል 5ኛ ጎል ሳዳት ላይ ሲገባ ሳዳት ቀይሩኝ አለ። እና ሁሌ ሳዳት ምን ይላል ዝግጅት ላይም ኬንያም እያለን ሳዳት እዚህ ሀገር ያሉ በረኞችን እኔ ምክንያቱም አዳሙ ነበር የመጀመሪያ ቀን ተመራጭ በረኛና እኔ እዚህ ሀገር ያሉ በረኞችን ክራንች ይዤ እበልጣቸዋለሁ፣ አንካሳውኝ እበልጣቸዋለሁ ይላል ሁሌ ማለት ነው። ከዛ የዚህ ቀን 5 ጎል ሲገባበት ቀይሩኝ አለ። ከዛ ዚያድ ወደ ዳር መጣና ይኸው በክራንች እበልጣቸዋለሁ ብለህ ነበር ጨርሳታለሁ። እዛ ሁላችንም ግቤት እጃችንን እንዲህ ቀይረኝ ሙርት ያዘ ሲያዝ አላሪ አላልኩም። እኔ ጫማ ነው የጠየቅኩት አላለም። ጫማ ቀይሩልኝ ነው ያልኩት አለ። አይ ሳዳት እና በቃ 5-2 ተሸነፈ። በስማ በቃ የሆነ አጥቂያቸው አለ 10 ቁጥሩ በቃ ተከላካዮቹን አተራመሳቸው። ማንም አልቻለም። እኔም 20 ደቂቃ ተቀይሬ የገባው በቃ ጥሩ ነው የምንቀሳቀሰው የነበረው ምናምን፣ ግን ምንም ማድረግ አልቻልንም። በቃ 5-2 አለቀ ጨዋታው። ለደረጃም ከግብጽ ጋር ደረስን።
የግብፅ ምለት እንደዚሁ ተጫዋች አንድ አይነት ነው፣ መቀየር አልቻለም። አሁንም መቀየር አልቻለም። ጋርዚያቶ ተመሳሳይ ነው ያስገባው። 2-0 አለቀ። እኔም ተቀይሬ ነው እንደዚህ እንደ ሁሌው 20 ደቂቃ ምናምን የገባሁት። 2-0 አልተሸነፍን። እንደውም ብዙ ይገባ ነበር። ዮናስ ነው ይዛለት በቃ እንደውም ዮናስ በጣም ነው ህዝቡም ሲያጨበጭብለት የነበረው። በጣም ብዙ ኳስ አዳነ ማለት ተከላከለ በጣምና በዛ እንደዚህ ነበረ የእሱ ጊዜ። 5-2 ማለት 4ኛ ወጣን። አርጀንቲና አለፈ ቡድኑ እና በመሀል ጋርዚያቶ ሚኬል ያብራን አይወደውም ነበር፣ በጣም ነበር የሚጣላው። ሚኬል ያብራ ደግሞ የኔ ጓደኛ ነበር። በቃ የትም ሲሄድ አሌክስ ብሎ መጥቶ በቃ ይዞኝ ምናምን እንደዚህ ይንቀሳቀሳል ምናምን። በዛ የተነሳ ጠላኝ ጋርዚያቶ። ምክንያቱም ጋርዚያቶ ነው ሪስኩ። በቃ እሱ ነፃዬ እምቢ ብለው በዲሲፕሊን ተቀንሷል ከታዳጊ ቡድንና ምናምን ብለው ዲሲፕሊን እኮ መሳቅ ነው። ስለሳኩ እኮ ነው በቃ ዝም ብዬ ሁሌ ስቃለሁ ከልጆች እየተጫወቱ ምናምንና በዚህ ያሾፋል ምናምን ብለው አሁን እሳቸው አሰልጣኝ ይባላሉ። ነፍሳቸው ይማር ብቻ የሞተ ሰው አንወቅስም። እና እንደዛ ብለው ከሰውኝ በቃ አይመረጥም ብሎ ጋርዚያቶ ነው። እና ከዛ በኋላ በአየር ላይ ብሄድም አይመረጥም ብለው እንዳሉትም አደረጉት። እና እንደውም 10 ናሽናል ቲም መረጠኝና ለአንተ ስንት ፋይት አድርጌ ነው የመረጥኩ አለኝ። እምቢ ተብለው ምናምን አለና እንግዲህ ውድድሩ የነበረው ቆይታ የነበረ እንዲህ ነበር። በአጭሩ ደስ የሚል ጊዜ ነበር። ደስ የሚል ኤክስፒሪያንስ ነው። አዲስ ነገር የተማርንበት ነው። ጋርዚያቶ ያመጣው የቡድን ዩኒፎርም አንድ አይነት መሆን፣ እንደ ቡድን መግባት መውጣት፣ እንደ ቡድን ማሰር፣ አመጋገብ፣ ቫይታሚን መውሰድ፣ ብዙ ከመመገብ ብዙ ቫይታሚን መውሰድ ምናምን። ትሬኒንጉ በጣም ከባድ ነበርና ይሄ ነበር ጊዜው። ከባድ ነበር፣ ቀላል አልነበረም። በጣም ከባድ ነበረ። ምክንያቱም 44 ሰው ነው የተመረጠው እና ያው የሚይዘው ሰው 18 ሰው ነው። ውድድር ተቋርጧል። የሚገርመው ወደ 3 ወር ነው ምናምን ውድድር የተቋረጠው የኢትዮጵያ ፕሪሚየር ሊግ። እና ያው ተጫዋች ያመጣል ይመልሳል፣ ካለነውም ላይ ይቀነሳል። ስጋት ነው በቃ። ሁሉም መጫወት ይፈልጋል፣ ውድድሩ መጫወት ሁሉም ይፈልጋል። ስጋት ነው በቃ። እና እኔ ደግሞ ታዳጊ ቡድን ነበርኩኝና ያው መጀመሪያ ተመርጫለሁ ከ44 ውስጥም እሱም ያው ቴክኒክ ኮሚቴው መርጦኛል። በ92 ዓመተ ምህረት በነበረው ውድድር ላይ ነው የመረጠኝ የነበረውና 93 ላይ ደግሞ ነው ያው እንትኑ የዛኔ ደግሞ እንትን ነው እሱ ታዳጊ ቡድን እያለው አይቶኝ ደብረ ዘይት ላይ በቃ ይሄን ሲጨርስ እኔ ጋር ትመጣለህ ብሎኛል። እና ጋሽ አዳነ ደግሞ በቃ እኔ ፊት መጥፎ ነገር ይናገራሉ። ምንም ሞራሌን አይጠብቁም። ሰው ፊት ጋር ሄዱና ደግሞ ምን አይነት ልጅ ነው ያለኝ በቃ የሚገርም ይላሉ። እኔ ፊት ግን በቃ አለማየሁ ምንም አላረክም ምንም አልሰራም ሲሉኝ በቃ እኔም እናደዳለሁ። ቁጭ ብዬ ሽማግሌ እላለሁ። ለካ እየሄዱ ይነግሯቸዋል። በጣም ያናደው እና ምንም ልንግባባ አልቻልንም። እዛ ከሲሸልስ ካሳለፍን በኋላ እኔን ቀነሱኝ። ሲቀንሱኝ ሁሉም ሰው ነው የደነገጠው። ገብረመድ ራሱ የእውነትን ነው አለኝ። አዎ በእውነት ጋርዚያቶ ሲሰማ ሳቀ በቃ። ኧረ ተዋቸው ና እኔ ጋር አለኝ። እዛ ቀጥታ ሄጄ ሸበሌ እሱ ጋር ስገባ እሳቸው እሪ ያሉ እንዴት ከኛ የተቀነሰ እዚህ ይገባል ብለው ከሰሱኝ እዛ ምናምን እና እንትና ጠሉኝ። እና ማነው ስማቸው ነፃዬ ምናምን በቃ ጠሉኝ። እንዴት አይሆንም በቃ ምናምን አሉ። ጋርዚያቶ እኔ ነኝ አሰልጣኙ እኔ እፈልገዋለሁ ምናምን ብሎ ማንም የፈለገውን ይበል እኔ ያለው አለኝ እሱ ጋርዚያቶ። እና ማንም አንተን አይነካ ምን ያለው በቃ ምናምን አለ። ከዛ ፀሐዬ በቃ ሰብስቦን ከፈለገ እሱን ተሸክሞት ይዞር ምናምን አለ። በቃ ምንም ሳላደርግ ጠሉኝ። ያው እሳቸውም የዛን ሰዓት የሰሜን ሰው
የውሸት ብታይ ጓደኝነቱ የውሸት ነው። ይመጣና ዴል ፔሮ ምናምን በቃ እኔ እኮ ያንቺ ወዳጅ ነኝ ምናምን ይላል፣ ግን በጣም መጥፎ ነገር ነው የሚጽፈው ብታይ ለኔ የእውነት። አንድ ቀን እንደውም አንዴሽ ልጅ ለምንድን ነው ግን ለአንተ እንደዚህ የሚጽፈው ተግባብታችሁ ምናምን፣ በጣም ባለጌ ልጅ ነው በጣም ለምን እንደሆነ አላውቅም። እና በጣም ነው የሚያስጠላኝ። እና ምን አረገ መሰለ ጋዜጣ ላይ አለማየሁ ተቀንሰዋል ብሎ ጻፈ። አይሄዱም ኬንያ። የሚገርም ማለት ከዛ ሆቴል አናገኙ አንተ በጣም ኧረ እኔ ሰምቻለሁ እርግጠኛ ነኝ አለ። እርግጠኛ ነሽ? ማታ ሲነገር እኛ የለንም። ጋርዚያቶ ደግሞ እኔ አንተ በቃ ምናምን ብሎ እኔ እንትን ብሎኛል። ኋላ ሄደ በቃ ኬንያ ሄድን። ኬንያ 5 የወዳጅነት ጨዋታ አረግን። እኔ ዳይገዳዳው፣ ሚኬል ያብራ፣ ሁሴን ሰማን፣ ሳዳት፣ ሙሉቀን ወልደ ዮሐንስ ቤንች ነን እና በቃ እኛ ስንገባ የል ነው የምንጫወተው፣ እናሸንፋለን። ቤስቱ ደግሞ ሲጫወት የወዳጅነቱን አያሸንፍም። እና ሚኬሌ እንደውም በቃ እኔና ሚኬሌ ጋዜጣ ላይ ወጣን ምናምን ኬንያ ላይ ማለት ነው። ሚኬሌ 3 ጎል አገባ፣ እኔም 1 ጎል አገባ፣ ሁሴን ሰማን 1 ጎል አገባና 5-0 አሸነፈን። ዳይገዳዳው ደግሞ የገባ ጎል በፎርቢች አወጣች ማለት ነው። በቃ እኛ አረጋግጠናል ምናምን ትላለች ዳይገዳዳ። በቃ ታስቃልና ያ ከዛ ስንት 3 ሳምንት ነው 2 ሳምንት ነው እዛ ቁጭ አልን። ሚኬል ያብራ የሆነች የምታምር ቺካ መጣች። ጋርዚያቶ ጠላው በቃ ቺኳን ፈልጎ እዛ ዲሲፕሊን ነው ምናምን ብሎ እንደውም ጆን ባርነስን አገኘ ነው ናይሮቢ ላይ ምናምን። እዛ ሚኬል ያብራ ጋር ተጣላ። እኔ ደግሞ ከሚኬል ያብራ ጋር ጓደኛ ነኝ። አርጀንቲና የቀረሁት በዚህ ነው ባይዘው። ሚኬል ያብራ ጓደኛዬ ነው እና እሱን አይወደውም። እንደውም ቀንሶት እና ፀሐይ አይሆንም ብለው ነው ሳዳትን እና እሱን ቀንሷቸው አይሆንም ብሎ ነው የቀሩትና በቃ እኔም ከሱ ጋር ሁሌ ሲያየኝ በቃ ምክንያቱም እኔ እሱ የኔ ነህ ብሎ ያለኝ ለኔ ያን ሁሉ ስለከፈለ እሱ ከኔ ጋር ስለተጣላ ከሚኬሌ እና እሱ ስለጣላ ከሚኬሌ መራቅ ነበረብኝ። እኔ ግን ያንን አላየሁም። ሚኬሌ ደግሞ ይመጣና ፈልጎ እኔ ጋር ነው የሚሆነው ምናምን ማለት ነው። በቃ እሱ በዛ ምናምን ነገር እንትን አለ። ግን በቃ አርጀንቲና ከመሄድ በፊት ማን ነው ስሙ ከጄስ ካቢሌ ጋር ከአልጄሪያው ክለብ ጋር የሚገርም ኳስ ተጫወትኩ። አሳየኋቸው እኔ ነኝ ብዬ ማለት ነው። በቃ የዛኔ ጎርፍ ነው የመርስለኔ ያወራው አረሳውም። ደምሴ ዳምጤ ሁሉ ሚዲያዎች ለኔ ያወሩትን አረሳውም በህይወቴ። በቃ ምን አይነት በቃ ብዙ ነገር ነው ያሉት። ብቻ መቅረት የለበትም ሁሉ አርጀንቲና ምናምን ብለው ምናምን ማለት ነው። እና ነፃየም አጋጣሚውን አገኙት ገባ። ከዛ ቻይናን ወሰዷት ማለት ነው። እኔን መልሰውኝ ቻይናን ወሰዷት ምናምን ኦኬ ነው ምንም እንትን አላልኩም። እና ዝግጅቱ በጣም ከባድ ነበር። ትሬኒንግ ከባድ በስማ ምግብ ደግሞ ያው ይሄ ፖርሽኑ ተቀነሰ። እንዴ በልታችሁ እንዴት ነው የምትጫወቱት? የፈረንሳይ ናሽናል ቲም ኤምጃክ ሻምፒዮን ሲያደርግ ይሄ እንዲህ እየበላ ነው አለ እና 1 ሰዓት ላይ ነው ምን በላው። ከዛ ቫይታሚን ይሰጠናል። ግን እኛ 11 ሰዓት ላይ 30 ደቂቃ የሆነ ጋፕ ስናገኝ ሄደን ፍርፍር በልተን እንመጣል። እሱ በቃ ያ ዳቦ አንበላም፣ ዳቦ እንዳበሉ አለ። በቃ አንድ ከበላችሁ በቂ ነው አለ። ዳቦ ሆድ ይዛል አይጠቅምም አለ። እዛ በቃ አጾሙም አለ። ደግሞ ምን ጾም ልጆች ነበር ስናቆም። አይ ያሬድ አበጀ ስቴኩን ከላዩ ላይ ያነሳ እጾማለሁ እያለ በመረቅ የተለወሰ ስፓጌቲ ይበላ ነበር። እና ሁሌ የምንስቀው በቃ በያሬድ አበጀ ነበር። ይሸበራል ያሬድ አበጀ እና ሳዳት ጀማል ምናምን የሚያስቁ ነበሩ። ዝግጅቱ ምናምን አሪፍ ነበር፣ ግን በጣም ትሬኒንጉ ከባድ ነው። በስማም ትሬኒንጉ ሩጫ ብቻ። እሱ የዝግጅት አረገው እኮ ዝግጅት አባቴ
ምክንያቱም እኛ ዝግጅት ተዘጋጅተን ውድድር ጀምረን አልገባ እና በቃ እንደዚህ የሆነ ቡድን ማድረግ አችልም። እንደውም የአንጎላው 5-2 እኮ ሽንፈት ተጫዋች መቀየር ነበር። እኔ መጫወት ነበረብኝ በትክክለኛው በቃ ተቀይሬ 2 ጨዋታ ገብቼ በጣም ጥሩ እንቅስቃሴ ነው ያደረኩት። ስለዚህ መጫወት ነበረብኝ። ምክንያቱም ሌሎቹ ደከማቸው። ይሄ ስቲም አስገብቶ ምናምን ከጨዋታ በኋላ አቅም ሁሉ ማጥቷል እና በቃ ሁለት ዝግጅት ተዘጋጅቶ ቡድኑ እንዴት ነው አቅም የማያጠው? መቀያየር ነበረበት ማለት ነው። እዛ የዛለት 5-2 ስንሸነፍ እኔ ተናድጄ ውሃ ወረወርኩ ስወጣ። አለማየሁ ጉድ አለኝ፣ ጉድ አርጀንቲና ጉድ አለኝ። ጉድ ስለው አለኝ። በቃ ያው አወኩኝ የዛኔ ማለት ነው። እዛ ግብፅም ዕለት ቀይሮ አስገባኝ። ግን ያው 2-0 ተሸነፍን። ያው ታክቲክ ምናምን በጣም ነው የሚያስተምረን። ሜዳ ላይ በጣም ነው የሚያስተምረን። ዋይት ቦርድ ላይ የሚያስተምረን ግን ከባድ ነው ለመቀበል። በጣም ከባድ ነበር፣ ቀላል አልነበረም ለመልመድ ማለት ነው። ምክንያቱም አላደግንበትም ነው፣ እንረሳዋለን። በቃ ዝብርቅርቅ ይላል፣ ያብዳል ኖ ይላል፣ ሴፓሳ ይላል፣ በቃ ኖ ይላል። እና ግን በቃ የመጣው ዲሲፕሊኑ ዩኒፎርም ሆኑ ቲሙ እንዳለ አንድ አይነት ልብስ ነው የሚለብሰው። እኩል ሰዓት ነው ምግብ የሚጀምረው፣ በሰዓቱ ነው ምግብ ላይ የሚቀርበው እኩል። በቃ ይሄ ዲሲፕሊኑ ደስ ይላል። አዲስ ባህል ነው የዛን ሰዓት የነበረው። የምግቡ ራሱ ይሄ ፖርሽኑ መቀነሱ ምናምን በጣም ሀሪፍ። በቃ ዝም ብለን ነበር የምናግበሰብሰው። ከዛ በፊት ገባ በስፓጌቲ ብቻ ሁሉ በልተን ልንተወው እንጂ ግን ይሄ በቃ ትንሽ ስፓጌቲ፣ ስቴክ፣ አትክልት እንደዛ እያደረገ ነበረ እና ከዛ ላይ እንትን ዳቦ ቀንሶ አለ፣ አይጠቅምም አለ ምናምን። አሪፍ ባህል ነው። በቃ አሪፍ ዲሲፕሊን የሆነ ነበረ። እሱን ወድጄዋለሁ በጣም በሁሉ ነገር በእንደዛ ዲሲፕሊኑ ወድጄዋለሁ። እና አሁን ላይ በጣም ነው ሰፖርት የማደርገው። ግን ሰፖርት የማላደርገው ደግሞ ትሬኒንጉ ከዝግጅት የመጣ ተጫዋች እንደገና ሌላ ዝግጅት አልቻልነው። በቃ ታክቲክ ነበር ማሰራት የነበረበት። ይሄ ዝም ብለን እኮ ነው የምንሮጠው። በቃ ዝም ብለን ስቴዲየሙን ትራኩን እንሮጠዋለን በስመ አብ። እና ዝም ብሎ ታክቲኩን ብቻ ቢያሰራን ያን ሁሉ አሪፍ ነበር። ጉልበት ይዘን በቃ ዝግጅት ተዘጋጅተናል የክለባችን በቃ አሪፍ ነበር የሚሆነው። እሱ ግን ያንን አልተረዳውም። ያ ነበረ ደካማ ጎን አሁን ላይ ሳስበው ብዬ የማስበው። እና የተመዘገበው ውጤትም ምንም አመርቂ አይደለም። አርጀንቲና ሄድነው እኮ አንድ ጨዋታ አሸንፈን ነው። ቲሙን እሱ የያዘው ቲም አንድ ጨዋታ አሸነፈ። 3 ጨዋታ እዚህ ውድድር ላይ ተሸነፈ፣ አንድ ጨዋታ አሸነፈ። እዛ 3 ጨዋታ ተሸነፈ። 7 ጨዋታ ተጫውተው 6 ተሸንፎ 1 አሸነፈ። በጣም ፑር ነው። ግን ያው በቃ አርጀንቲና ስለሄደ ሰው አክሴፕት ስላደረገው ምናምን ነውና። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን